ዳኒ የኔ ፀሐይ እኔ ጨረቃ የኔ ኦርጋኒክ ኬሚስትሪ ውህድ ምን እየጠበክ ነው? መጣል የኔ ቆንጆ ከዛ ጋር ስጠብቅሽ ወደዚህ መጣሻል። አንተ ነው ሄዋን እባክሽ ተይ እሺ። ስሚኝ ይኸውልሽ ከኋላ እየመጣሽ እንደዚህ አይነት ነገር ማድረግሽን አቁም። እኔ ምቾት አይሰማም። ዳኒ ለምንድነው እንደዛ ነው እየተሽኮረመምክ ያለኸው? ምን ማለት ነው? ማለትማ ልጅ ከረሜላ እንዲገዙለት እየፈለገ ግን ሲገዙለት እንደሚሽኮረመም አይነት። ትሰሚኛለሽ? አሁን ቀልድሽን ትተሽ ከፊቴ ዞር በይ። ሰው እየጠበቅኩ ነው ያለሁት። ያቺን ጀዝባ እንዳይሆን። አይመለከትሽም። ትሰሚኛለሽ? የኔና ያንቺ ጉዳይ ከ2 ዓመት በፊት የተቋጨ ነው። እሺ ደሞ ከንፈርሽ ከመድረቁ የተነሳ እኮ ሊሰነጣጠቅ ነው። ዳኒ ማለት ለሳቀም እንዴ? እኔ የምልህ ዳኒ ግን ለምንድን ነው ይሄንን ያህል የምትጠላኝ? እኔ ምን አውቅ? ምናልባት ዳይመንዷን ወስደሽባት? አንተ ነህ ዳይመንዱ? አልቀረብህ። በፈጠረሽ ቆይ ለምን እኔን መከታተል ለማሰቃየት አታቆሚም? ሰሚኛልሽ ዳኒ የኔ ነው። ልክ እንደ በረሃ ላይ ተጠምተሽ እንደምታገኝው የኔ ተወዳጅ። በቃ እንዴት ልበልሽ፣ ልክ ትንሽዬ ጠባብ ጅንስ ታውቂያለሽ እላይሽ ላይ ጥብቅ እንደሚል እንደዛ ነው ከልቤ ጋር የተጣበቀው። ይኸውልሽ ሔዋን ያንቺና የዳኒ ነገር እኮ ያበቃላት የተጠናቀቀ ጉዳይ ነው። እንደምታየው ዳኒም ደግሞ አምኖበት የራሱን የሆነ ህይወት ጀምሯል። አንቺም ደግሞ የራስሽን ህይወት ብትጀምሪ ይሻልሻል። ሔዋን ለአንቺም እኮ ቢሆን የተቀመጠልሽ አዳማለ። ስለሱ ንገሪኝ አልተባልሽም። ይኸውልሽ ከዳኒ ህይወት የማትወጪ ከሆነ መቼም ነው ማልፋታሽ። ገባሽ? አንቺ ማን ስለሆንሽ ነው? ስሚኝ ሔዋን ንግግርሽ መሆን ያለበት ከዳኒ ጋር እንጂ ከኔ ጋር አይደለም። እሱም ቢሆን ደግሞ በተደጋጋሚ እንደማይፈልግሽ ነው። ምናልሽ አንቺ ከፋካ ሔዋን እንደዚህ መሆኑ አስፈላጊ ነው? ወይኔ ለ5 ደቂቃ ትቻት መሄድ አልችልም ማለት ነው? ወይ ምንድን ነው የምትፈልጊው? ከሰብለ ራስ ውረጂ። ነገርሽ ከኔ ጋር ነው አይደለ? እሱን ደግሞ ከአመታት በፊት አብቅቷል። እሺ አላበቃም። ለኔ ገና ጅማሮ ነው።
እቺ ከርፋፋ ማን እናንተን አትቀማኝ። እባክሽ ጊዜሽን ባታባክኝ መልካም። ከተኛሽበት ንቂ። እሱ ደግሞ ለሁላችን መልካም። ዳኒ በቃ አንተ ተረጋጋኝ እንጂ አንተ ተረጋጋ። ሞጋጋ አትሽብሽ ልቀ ከርፋፋ አንቺ ሴትዮ ቆይ ስነ ስርዓት የለሽም እንዴ? ዝምታ እኮ ፍራቻ አይደለም። እሺ እና ባልሽ አንተ ጭማታ እንጂ ስነ ስርዓት ይሉሽ። እሺ ታለሽ አንቺ ባልሰራልሽ እቺ የቬንች መነጽር የግመል ኮቴ እኔ ሔዋን አይደለሁም። አንቺ ግን ምን እሺ እዛ ታክሲ ተራ ብቻ ነው እንዴት የሚደርሳቸው? አንዳንዴም ለኛ እያሰብሽልን ምን እናድርግ ብለሽ ነው? በድላቸው እኮ ነው። ደግሞ ፈታቤሽ አንቺም አንድ ቀን በርገድ ያደርግልሻል። አራሰከሽና የማን ነው ቅኑ እንዴ ይመስልሽ? እዛ ተራ በፍርቅማ እንደምሰሪ አረቴ ቀስ ብለሽ ሰክሽና። ምን አባ ነው የምትለው አንተ? እኔ ማለት ነኝ በፈርቅ የምሰራው? ትሰማለህ አይደል አንተ ገገር ዛሬ ጥሩ ሙድ ላይ ስለሆንኩ ነው። እሺ ያለፍኩ እለጥፍ ነበር። አሁን ዞር በልኝ ከፊቴ። ምን ልትሆኚ ነው? ወይስ ምን እንደሞላ ሳይ እስኪ ምን ትሆኛለሽ? ወይኔ ወንድልጅ በረዶ ግዛና በዚህ ታሽግ። አንድ ነገር ግን ታውቂያለሽ? እንዴት ሰላም እንደሚሰማኝ ምን ልበልሽ? የሆነ ዓለምን በእጄ የጨበጥኳት ያለ የሚሰማኝ ዳኒ፣ እኔም እኮ በጣም ነው ደስ የሚለኝ። ግን ምን ዋጋ አለው? ያቺ ሔዋን እየመጣች ደስታችን ታደፈርሰዋለች። ወይኔ ሔዋን የማንም ከልቻቻ መጫወቻ አሉን። እሷን ታያትሽ ደግሞ በእሷ ምክንያት ደስታችን፣ ሰላማችን እንዲረበሽ አልፈልግም። ደግሞ አንድ ነገር ፍቅራችን ሲያሸንፋት ተስፋ መቁረጡ አይቀርም። ስለዚህ ትንሽ ጊዜ ጠብቂዎች። እኔ እስኪ ልቀፍሽ። አንዳንዴ እኮ እግዚአብሔር ሰው ያገናኛል። ደህና አደርሽ አንቺ ከርፋፋ። ዳኒን ተይ ስልሽ እምቢ አልሽኝ አይደል? ለምን ደግሞ ተፋጠኝ? ለምን ከመንገድ ይዞር አትይልኝም? ስራ የለሽም? ስራማ ነበረኝ። አንቺ ሁሌ እየመጣሽ ትበጠብጫለሽ እንጂ። ቆይ ለምን አታየኝም? ምን ነው ትላንት አራስ ነብር አድርጎሻል ነበር? ዛሬ ዳኒ ስለሌለ ነው እንዴ የፈራሽኝ? ስሚ ሔዋን፣ እኔ ከፈጣሪ በቀር ማንንም አልፈራም። ላከብር እችላለሁ እንጂ አንቺን ደግሞ ስመለከትሽ ክብር የሚባል ነገር አልፈጠረብሽም። ለዛም ነው ዳኒ ካንቺ ይልቅ እኔን ያስበለጠው። ይሄ ቀልድሽ ነው። ዋናው ሂሳብሽን ደግሞ በአካውንትሽ ያስገባልሻለሁ። ትንሽ ቀን ጠብቂ ገገም።
የተረበሽ ይመስላል። ሔዋንን አግኝተሻት ነበር አይደል? አሁንስ በዛሽ። ዳኒ ተረጋጋ። ይኸውልህ ስማኛ ዳኒ፣ እሷ የምትፈልገው አንተ ማሳሳት ነው። እኛ ደግሞ እሷ የምትፈልገውን ነገር አንሰጣት። ዳኒ እባክህ ተረጋጋ። ትወደኝ አይደለም? ለምስ ደስታችን እንድታበላሽ ለምን ትፈልጋለህ? አንተ ተረጋጋ። ሳቃ እስቲ ዳኒ ካልኮረኩ ስቃ ሳቁ እወድሻለሁ። ሰብሊ ሰብሊ፣ አንቺ ሰብሊ ጠራሽ እንዴ? ቆይ ምን ሆነሻል? ደጋግሜ ከመጥራቴ ብዛት እኮ ሰፈር ውስጥ ያሉ ሰብሎች ሁሉ አቤት አሉ ካንቺ በስተቀር። አልሰማሁሽም ነበር። ዛሬ ምን ሆነሻል? ከዚህ በፊት ትንሽ ስቀልድ ምስቂ ልጅ ፊትሽን ዘብስፈሻል። ቆይ ከዳኒ ጋር ሰላም አይደላችሁም እንዴ? ከሱ ጋርማ ደህና ነን። ፍቅራችንን የሚበርዝብን ነገር አይጠፋም እንጂ። በአዋሽ ነው በአምቦ ውሃ ነው የሚበርዙት? ወይ ማሂ ቁም ነገር ላይ ምን እንደምቀልጁ ለራሴ እዚህ ጨንቆኛል። ይቅርታ፣ ጉዳዩ ሲሪየስ ሳይሆን አይቀርም። ባያወሩሉ ምኑ? አይ ሰብሊ፣ ያስደነቀሽን ጉዳይ ነው። ማሂ ቆይ ለምን ግራ ታጋቢኛለሽ? ግራ እንደተጋባው አይታይሽም እንዴ? እሺ ንገሪኝ፣ ምንድነው ያስጨነቀሽ? ምን መሰለሽ፣ አንድ ጊንጥ የሆነች ሔዋን የምትባል ልጅ አለች። የዳኒ ድሮ ፍቅረኛው ናት። እና በቃ እኔና ዳኒ ባለንበት ሁሉ አትጠፋም። ዳኒ እንደማይፈልጋት እንደማይወዳት ይነግራታል። እሷ ግን ምንም ልትሰማ አልቻለችም። በቃ ከሷ ውጪ ከማንም ጋር እንዲሆን አትፈልግም። ሁሌ እነሱ ባለንበት አትጠፋም። በቃ ሁሌ ደስታችንን ትመርዘዋለች እና ደግሞ እኔን ታስፈራራኛለች። እኔ በጣም ጨንቆኛል። ዳኒ ደግሞ ማጣት አልፈልግም። በቃ ይሄ ነው የሚያስጨንቅሽ? እኔ ልሙት ሰብልዬ፣ እንፈተዋለን። እሺ ደግሞ እንድች ብለሽ እንዳታስቢ። በቃ አሁን ፈታ በይ እህቴ።
ሲቀጣኝ ናፍቆቱና ሲጎዳኝ ናፍቆቱ ከአበባ ማበባ ነገ ያከሰመን ከልየቱ ማይነጋን ባስበው አንድ ልቤ ከሱ ሁለት እግሬ ከኔ መልታማደረ የናፈቀው አይኔ ባስበው አንድ ልቤ ከሱ ሁለት እግሬ ከኔ መልታማደረ የናፈቀው አይኔ ቆይ ግን ለምንድን ነው ጉዳዩን ልባት የማሰጠው? በዚህ መሀል እኮ ምንም ማጣቃት እየተጎዳሽ ጭንቀትሽ እኮ ይገባል። ግን እኔ ምን ላድርግ? ከሁለታችን አጠገብ እንድትርቅ ነግሬያታለሁ። እሷ ግን የባሰ ያለ ውስጥ ነው እየገባች ያለች። ደግሞ ሔዋን ሰብለን አንድ ነገር እንዳታደርጋት እየፈራሁ። ምን እንዳታደርጋት? እንዳትገላት፣ እንዳትደበድባት? እኔ ትጄ ነው አንድ ነገር የምታደርጋት? ማህሌት የሔዋን እህት ባዕድ አምልኮ አምላኪ ናት። ለሔዋን ስትል ደግሞ ማንኛውንም ነገር ታደርጋለች። ይኸውልሽ ለሔዋን ስትል ብዙ ሰዎችን ጎድታለች። እኔም እሱን ስለማቅ ነው ቀስ በቀስ እየሸሸኋቸው ያለሁት። ሰብለንም በእልህ ተነሳስታ እንዳትጎዳብኝ እኮ ነው በጸባይ ሊይዛት የፈለግኩት። እንዴ ዳኒ፣ አንተ እኮ የተማርክ የዘመኑ ወጣት ነው። እንዴት እንደዚህ ታስባለህ? ምን ላድርግ ማለት እኔ ሰብሊን በጣም ነው የምወዳት። እሷን ማግባት ከእሷ ጋር ህይወት መመስረት እፈልጋለሁ። እንዳትጎዳብኝ እኮ ነው እንደዚህ ያደረኩት። አይ በቃ ብቻ አንተ በደንብ አስጠንቅቃት፣ ከሰብለ አጠገብ እንዳትደርስ። እሷን ተዋት ለኔ፣ እኔ እወጣታለሁ። እሺ ግን አንቺ ብትዘገጂ። ኧረ ሀይ ችግር የለውም ቢስ በቃ ሊታ በልሜ ያየው ነበር እኮ እንዴት ደስ እንደሚል አየህ። አንተ እኮ ንግግር የምትለው እንጂ እግዚአብሔር ራሱ ፍቅራችንን ይፈልጋል። ሔዋን የምናገርሽ ነገር አሰሚኝ። ጥሩ ስሜ ላይ አይደለሁም። ስሚ እስከ ዛሬ ዝም እያልኩሽ ያለሁት ስላሳለፍነው ነገሮች ብዬ ነው። እሺ አንቺ ግን ክብር አይገባሽ። ዞር በይ። ደግሞ ምን ነው ሸኩሩን ተረሽ ተቀመጥሽው? ጉዳይሽ እንደሆነ በመንግስት ይዞ የአገር ጉዳይ ነው ማለት ነሽ ነው ግን ቁም ነገር የምታወሪው? አንቺም ቢሆን እንደኔ ላይፍን ቀለል አድርገሽ ነው ማለፍ ያለብሽ። ካለበለዚያማ ትንሹም ትልቁም ነገር ነው ናላሽን የሚያዞረው።
ቢከፋሽም ቢደላሽም ፈገግ ብለሽ ለፊሽ እህቴ እንዳልሽ። እኔ ምልሽ ስለ ሔዋን ባግራውንድ የምታውቂው ነገር አለ እንዴ? ሔዋን ማለት እንደ ሼክስፒር መጽሐፎች አሳዛኝ ክስተት ናት። መጥፎ አፍቃሪ ብቻ ሳትሆን የጀርባ አቅም አላት። ታውቂያለሽ፣ ዳኒን የቀረቡትን ሴቶች በሙሉ ጉድ አድርጋለች እየተባለ ሲወራ ሰምቻለሁ። ደግሞ እኮ በቅንነት ሳይሆን በተንኮልና በክፋት ነው። አንቺ ግን ዳኒን ትወጂዋለሽ? ህይወቴ ነው ሰብልዬ። እኔዋ እንዴት እኮ እንደምወድሽ። እሺ ታዲያ ታናሹ ክላስ እንዴት ነው? ሻዛ ነው ግን ምንም አይደል እንዴ? ጠንከር ብለሽ ተናግሬያለሁ። አንቺ አሰሚማ አይጤውን ሽሪች አንቺ ከፋፋ ከዳኒ ባቂ ብለሽ አልሰማልሽኛ? ምንድነው ችግርሽ? ለምን ትካያተኝ? እሺ ጭራሽ ከፍቴ ታደርጊት ሞክረሽ ሰማያለሽ አይደል? አይደለም ከህቴ አጠገብ መድረስ 500 ሜትር እጠጋለሁ ብትይ የሲኦልን ማስታወቂያ ነው አሳይቼ ነው። አንቺ ቆይታላችሁ ጠብቁሽ። እቺን ቀን እንዳረሷት ምልክት አድርጉባት። አይ ማይ ስፓይደርማን መቼ እንዳች ይፈላል። ገና ከማሰባኩ መሪ ሊዘራሻት። እኔ አንቺ የዋዛ መስዬሽ ነበር አይደል? ይሄ ካቴላ ሲያጮህ የሚውልች የዋዛ አይደለም ማወቂው። እንግዲህ ለማንኛውም ሞክር ትችላለሽ። አይ ዛሬ ነው ነገር እፈልጋለሁ። በጣም ኃይለኛ በቃ በጣም ኃይለኛ የሆነ ነገር ከእስከ ዛሬው የተለየ ዳኒ ሊነጥቁኝ ነው። እህቴ ቆይ ይሄ ነገር ለምን አይቀርብሽም? ዳኒ አንቺ ካልሆነ ለምንድን ነው ማትታዩ? ላንቺም እኮ አዳምሽ ቀስ ብሎ ይመጣል። ለምንድን ነው ትዕግስት ማይኖርሽ? ለምንድን ነው ማትጠብቂው? እሱን ንገሪኝ አልተባልሽም? አሁን የምትሰጪኝ ከሆነ ስጪኝ፣ አለዛ ራሴን ነው ማጠፋው። የዛሬዋ ደግሞ በጣም ነው የምትለየው። አሁን አለሽ የለሽም? መኖርማ አለኝ። በነጭ ሳርና ከጓሮ አትክልት በተመረተ ከሰልና ጥራጥሬ ንጹህ ማንም ያልለካው ያልተሻሸ የአንድን ሰው ህይወት ገሃነም የሚያደርግ ያልሻቸውን ሰዎች በታትኖ አለያይቶ እስከ ሞት የሚያበቃ። ለዚህ ዝግጁ ነሽ? መመለሻ ግን የለውም። ችግር የለውም ስጪኝ። እሺ ጥሩ። ዛሬ አይደለም ሮብ ነው የሚወጣው። የዛን ይሰጥሻለሁ። አጠቃቀሙንም የዛን ይነግርሻለሁ። እስከዛ ግን አንቺ ተረጋጊ። ቆይ ባልሰራላቸው እንዳሳበዱ ለማሳበዳቸው። እኔ እኮ ሔዋን ነኝ፣ ሔዋን። ወይ ግን ምን አዲስ? አዎ አሁንም በደንብ መከታተል ያለበት ለሰከንድም ቢሆን አይነን ከሷ እንዳነቅ። አየ በቃ ብራዘር ስታቦ እንዳርጊው ኪስ በቃ አይ አዘጋጀሽኝ? እርግጠኛ ነሽ ግን? በጣም እርግጠኛ ነኝ። ስጪኝ። ሆላንዳ ይቀጭሽ። እሺ ጥሩ ቅናሽ ከተክሽ
ማንም ሰው የእህቴን ህይወት ሲያበላሽ ዝም ብያ